ሰላም ጤና ይስጥልኝ የተከበራችሁ ኩራን ተመልካቾቻችን እንዴት ዋላችሁ? የፈጣን ሚዲያ ቤተሰብ በየቀኑ በሰዓት የሚቀርብላችሁ ነው የዜና ሰዓታችን ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ እያልኩ ከዜናዎቹ ጋር አብራም ቢያሳዝነው ነኝ። የ2017 ዓመተ ምህረት የሪሚዲያል ተማሪዎች ፈተና ዛሬ ግንቦት 25 ቀን መሰጠት ተጀመረ። የወጣው ፈተና መርሃ ግብር የሚያሳዩ ከማዕከል የሚሰጥ ፈተና ለ5 ቀናት ማለትም እስከ ግንቦት 30 2017 ዓ.ም ድረስ ይቆያል። አርብ ግንቦት 29 ቀን 2017 ዓ.ም የኢድ አል አድሃ አረፋ በዓል በመሆኑ ፈተናው በዚያን ዕለት እንደማይሰጥ መርሃ ግብር ያሳያል። ፈተናው ግንቦት 30 2017 ዓ.ም ለተፈጥሮ ሳይንስና ለማህበራዊ ሳይንስ ተማሪዎች የሚሰጥ የእንግሊዝኛ ትምህርት ፈተና እንደሚጠናቀቅ ይጠበቃል። የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከል ብቻ እንደሚሰጥ ትምህርት ሚኒስቴር መግለጹ ይታወቃል። አዳዲስ መረጃዎች እንዲደርሷችሁ ላይክ ፎሎ እንዳትረሱ አደራ።